So we have been discussing about modal verbs. Modal verb ምንድናቸው? They are helping verb ናቸው። ረዳት ክስ የምንላቸው በአማርኛ። ዛሬ ደግሞ የምናየው ምንድነው? ከ1 እስከ 12 እዚህ ጋር questionዎች አሉ። እነኚህን questionዎች በምን አግባብ እንመልሳቸዋለን የሚለውን በደንብ አድርገን እናያለን። in detail ማለት ነው። የመጀመሪያው question blank I borrow your pen please. A can, B could, C must. So ኤን ካየነው ካን የሚለው መጀመሪያ ለኤቢሊቲ ነው ካን የምንጠቀመው ወይም ደግሞ ፕሬዘንት ለሆነ ኤቢሊቲ ካንን እንጠቀማለን ብለናል። አሁን እዚህ ጋር ፕሬዘንት የሆነ ኤቢሊቲ ምንም አይነት ነገር የሚያሳይ ነገር የለም። ሪኩዌስት ነው ያለው እዚህ ጋር የመጀመሪያው question ላይ ማለት ነው። ስለዚህ ካን የሚለውን ነገር እዚህ ጋር አንጠቀምም ማለት ነው። ምክንያቱም ለሪኩዌስት ካን አንጠቀምም። ካንን የምንጠቀመው ፕሬዘንት ለሆነ ኤቢሊቲ ወይም ደግሞ ፕሬዘንት የሆነ ችሎታ አሁን ያለንን ችሎታ የምንገልጽበት ከሆነ ካንን እንጠቀማለን። ሌላው ደግሞ ምንድነው? ሌላ እንደ አማራጭ እዚህ ጋር የተቀመጠው ኩድ ነው። ኩድን ለሪኩዌስት እንጠቀማለን። ፖላይት ሪኩዌስት ብለን ካልን ኩድ ነው የምንጠቀመው። ስለዚህ ይሄ ምንድነው የሚሆነው? የዚህ አንሰር ቢ ነው የሚሆነው። ሲ ደግሞ ካልን ሲ መስት ነው። መስት ሁሉ ጊዜ ምንድነው? ለኦብሊጌሽን ነው፣ ለግዴታ ለሆነ ነገር አረፍተ ነገሩ ወይም ደግሞ እኛ ግዴታ ልንሰራ ያልነውን ነገር ወይ ሰዎች ግዴታ እንዲሰሩ ሰጀስት የምናደርግ ከሆነ መስት የሚለውን እንመርጣለን። ስለዚህ እዚህ ጋር ምንም አይነት ግዴታ የሆነ ነገር የለም። አንድ እስክሪብቶን ለመበደር መጠየቅ ነው ያለው። ስለዚህ ኩድ የሚለውን ለፖላይት ሪኩዌስት የሚለውን ኩድ የሚለውን እንመርጣለን ማለት ነው። ስለዚህ የዚህ አንሰር ቢ ነው ማለት ነው። ሁለተኛ ጥያቄ ላይ ስናልፍ you dash wear a seat belt in the car. It's the law. A might, B must, C may. አሁን ማይትን ስናይ it is possibility ነው። እዚህ ጋር ምንም አይነት possibility የለም። ሎ ነው፣ ህግ ነው። ስለዚህ በካር ውስጥ ሲት ቤልት ወይም ደግሞ ቀበቶ መታጠቅ አለባችሁ የሚል ትዕዛዝ ነው እየሰጠ ያለው። ስለዚህ ማይት ካልን it's a possibility ነው። any possibility እዚህ ጋር የሚነግረን ነገር የለም። ሎ ከሆነ ግዴታ ነው ማለት ነው። ስለዚህ ቢ ደግሞ መስት አለ። አሁን መስት እዚህ ጋር ከመጣን ለግዴታ ሁሉ ጊዜም ሎ ኦብሊጌሽን ምንድነው የምንጠቀመው? መስት ነው የምንጠቀመው። ስለዚህ መስት የሚለው እዚህ ጋር ለጥያቄው ምን ይሆናል? መልስ ይሆናል ማለት ነው። you must wear a seat belt in the car. it is the law. ሶስተኛው አማራጭ ወይም ደግሞ ሲ ምንድነው የሚለው? ሜይ ነው የሚለው። ሜይ ደግሞ ሁልጊዜ ፐርሚሽን ለመጠየቅ ነው። ምንም አይነት ፐርሚሽን የሚያስጠይቅ ስቴትመንት የለንም እዚህ ጋር። ስለዚህ ኦብሊጌሽን ግዴታ የሆነ ነገር ነው ያለን። መልሱ መስት ነው ማለት ነው። ቢ ነው የዚህ መልስ። So ወደ ሶስተኛው ስናልፍ it dash be cold tonight because the sky is cloudy. So የመጀመሪያው ኤ ነው። ኤ ለፕሬዘንት ኤቢሊቲ ነው። ምንም አይነት ፕሬዘንት ኤቢሊቲ የሚያሳይ አረፍተ ነገር አይደለም ይሄ። ሁለተኛው ደግሞ ቢ ወይም ደግሞ ሜይ የሚለው ነው። ሜይ ለፐርሚሽን እና ለፖሲቢሊቲ ነው የምንጠቀመው። ሲ ደግሞ ለአድቫይስ ወይ ለምክር የምንጠቀመው ነው ሹድ። ስለዚህ የዚህ ስቴትመንት ምን ብንጠቀም ሜክ ሴንስ ያደርጋል ብለን ስንል ቢ ነው። ቢካዝ ቢ ፖሲቢሊቲ እና ፐርሚሽን ነው የምንጠቀመው። ለፐርሚሽን እና ለፖሲቢሊቲ ሜይ የምትለዋን ሞዴል ቨርብ ነው የምንጠቀመው ማለት ነው። so it may be cold tonight because the sky is cloudy እንላለን ማለት ነው። ፖሲቢሊቲ ሜይቢ ስካዩ ክላውዲ ስለሆነ ወይም ደግሞ ሰማዩ ደመናማ ስለሆነ ሊዘንብ ይችላል ወይም ደግሞ ሊቀዘቅዝ ይችላል ብለን ስንናገር ፖሲቢሊቲ ነው የምናወራው ማለት ነው። ሊሆንም ላይሆንም የሚችል ነገር ነው የምናወራው። ስለዚህ ሜይ የሚለውን መልስ እንመልሳለን።
So the answer is B. ወደ አራተኛው ስንመጣ when I was a child I dash swim very well. አሁን እዚህ ጋር ካን የሚል አለ። ይሄ ሴንቴንሱ የሚያወራው አራተኛ ኤቢሊቲ ችሎታን ነው የሚያወራው። ምን አይነት ችሎታ እናያለን? ካን አሁን የምንጠቀመው ለፕሬዘንት አሁን ላለን ችሎታ ካንን ነው የምንጠቀመው። ለምሳሌ ሁሉ ጊዜ ያለንንም ችሎታ በካን ለምሳሌ I can swim, I can write, I can go, I can run። አሁን ይሄ ሁሉ ጊዜ ያለን ችሎታ ወይ ደግሞ ፕሬዘንት የሆነ ችሎታን በካን ነው የምንጠቀመው። ካን የሚለውን ሞዳል ቨርብ ነው የምንጠቀመው ማለት ነው። could ካልን ግን is ability ነው። abilityው ግን is a past ነው። ያለፈ ጊዜ abilityን የምንናገር ከሆነ could የሚለውን ሞዳል ቨርብ እንጠቀማለን ማለት ነው። will ደግሞ like ፍላጎቴን ለመግለጽ ፍላጎታችንን ለመግለጽ ወይ ፍላጎቱን የሚገልጽ ስቴትመንት ነው ወይም ደግሞ ሴንቴንስ ነው ብለን ስንናገር እዚህ ጋር ምንም አይነት ፍላጎት የሚገልጽ ሴንቴንስ አይደለም ያለን ማለት ነው። ችሎታን የሚያሳይ ሴንቴንስ ነው ያለን። ችሎታው ግን የምንድነው ስንል የፓስት ነው። ያለፈ ጊዜን ችሎታ የሚያሳይ ነው። ስለዚህ ያለፈ ጊዜን ችሎታ የምንገልጸው could የሚለውን ሞዴል ቨርብ በመምረጥ ነው ማለት ነው። ስለዚህ ሴንቴንሱ ምን ይላል? when I was a child I could swim very well ብለን እንመልሳለን ማለት ነው። so አምስተኛው ጥያቄ ላይ ነው የደረስነው። አምስተኛው ጥያቄ ምን ይላል? you dash go now the class is finished. A may ይላል፣ B must፣ C have to። so ምንድነው question እዚህ ጋር ምንድነው የሚያሳየው question ወይ ደግሞ ምንድነው የሚነግረን? የሆነ ክላስ አልቋል። ያ ክላስ ስላለቀ አንድ ሰው መሄድ ትችላለህ አሁን ብሎ ፐርሚሽን እንደሰጠው ነው የሚያሳየው ማለት ነው። ስለዚህ ፐርሚሽን ለመስጠትም ሆነ ለመቀበል ወይ ለመጠየቅ የምንጠቀማት ሞዳል ቨርብ ምንድነች? ሜይ የምትልናት። ስለዚህ እዚህ ውስጥ ኤ ሜይ የሚል አለ። ስለዚህ ቀጥታ ኤን ነው የምንመልጠው ማለት ነው። ቢ እንደነገርኳችሁ ኦብሊጌሽን ወይ ግዴታ መሆን አለበት ሴንቴንሱ። have to ደግሞ ልክ እንደ must ነው። have to የመስት አይነት ሞዳል ቨርብ ናት have to የምትለው ማለት ነው። ይሄ ግዴታ ለኦብሊጌሽን ነው የምንጠቀመው have to ማለት ነው። I have to go ካልኩኝ በቃ I have to go now ምሰራው ነገር አለኝ ወይም ደግሞ መሄድ አለብኝ የሚል ሚኒንግ ነው ያለው። ወደ ስድስተኛው question ስናልፍ he dash come to the party tomorrow። so ይሄኛው የሚያሳየው ምንድነው? might must can ለፕሬዘንቴቢሊቲ ነው። must ለኦብሊጌሽን ነው። might ደግሞ ካልን ለፖሲቢሊቲ ነው። ስለዚህ ፖሲቢሊቲ እዚህ ጋር አሁን የሚነግረን ምንድነው? ይሄ ሰውዬ ሊመጣም ላይመጣም ይችላል የሚለውን ፖሲቢሊቲ ለመናገር might የሚል ሞዴል ቨርብ ነው ማለት ነው የምንጠቀመው። ስለዚህ might የምንጠቀመው is a possibility ለሆነ ሴንቴንስ might የምትለውን ሞዴል ቨርብ እንጠቀማለን። the answer is might ነው ማለት ነው። እሺ ሰባተኛ we dash be late let's hurry። we dash be late let's hurry። so A may, B must፣ C should። አሁን ምንድነው may ለምንድነው ብለናል? ለፐርሚሽን እና ለፖሲቢሊቲ ነው ብለናል። እዚህ ጋር ምንም አይነት ፖሲቢሊቲ ምንም አይነት ፐርሚሽን የሚነግረን ሴንቴንስ የለም። must ለኦብሊጌሽን ነው። ስለዚህ ለኦብሊጌሽን ወይም ደግሞ ግዴታ ለሆነ ነገር ምን እንጠቀማለን? mustን እንጠቀማለን። እዚህ ጋር ምንድነው የሚያሳየን? we dash be late። ስለዚህ አድቫይስ ነው የሚነግረን። ሌት ስለሆነን ሃሪ ማድረግ አለብን፣ ቶሎ መውጣት አለብን ወይም ደግሞ ቶሎ መነሳት አለብን የሚል አይነት ሴንቴንስ ነው። ስለዚህ we should be late let's hurry። so ይሄ an advice ነው። ስለዚህ should የሚለውን እንመርጣለን ማለት ነው። the answer is C።
ኦኬ 8ኛው ላይ ስንመጣ I dash help you with your homework። አሁን እዚህ ጋር ምንድነው ችሎታን ነው የሚናገረው። ምን አይነት ችሎታ ነው? ፕሬዘንት ነው ፓስት ነው የሚለውን እንለያለን። ፕሬዘንት የሆነ ችሎታ ነው። ስለዚህ ፕሬዘንት ለሆነ ችሎታ ካንን ነው የምንመርጠው። so the answer is A። could ካልን is past ability ነው የሚነግረው፣ ፓስት ችሎታን ነው የሚናገረው። ስለዚህ ይሄ ሴንቴንስ ፓስት ሲሆነ ሴንቴንስ አይደለም። will ደግሞ willingnessን ወይም ደግሞ ፍላጎትን ነው የሚናገረው። in this case maybe በጣም የሚቀርብ የትኛው ነው ብለን ነው የምንለው። ስለዚህ የሚቀርበው ካን ነው። willም ግን makes sense I will help you with your homework tomorrow ብለን ካልን ፍላጎታችንን የምንናገርበት እሱን ለመርዳት ፍላጎታችንን የምንናገርበትም ሊሆን ይችላል። ግን ሞር ወደ መቻል ይሄ የጊዜ መቻል የራስ መቻል የሚለውን ችሎታን ሞር ስለሚቀድም ስለሚያወጣ ካን የሚለውን እንመርጣለን ማለት። ኦኬ 9ኛ question ላይ ደርሰናል። she dash work hard if she want to pass the exam። have to must should so have to እና mustን የምንጠቀመው for obligation ለግዴታ ለሆነ ነገር። ሞር ደግሞ mustን የምንጠቀመው strong የሆነ obligation strong የሆነ ግዴታ question የሚያወራ ከሆነ ጥያቄው የሚያወራ ከሆነ ሴንቴንሱ የሚያወራ ከሆነ must እንጠቀማለን። have toንም እንደዛው። ነገር ግን አሁን እዚህ ጋር የሚያሳየን ምንድነው more obligation ሳይሆን advice እንደሆነ ነው የሚያስረዳን ማለት ነው። she should work hard if she want to pass the exam። ስለዚህ ኤግዛሟን እንድታጠና አድቫይስ እየሰጠናት ወይም ደግሞ አድቫይስ እያደረገ ነው ሴንቴንሱ ያለው ማለት ነው። ስለዚህ ሞር ወደ አድቫይስ ነው የሚሄደው ሴንቴንሱ። ስለዚህ she should work hard if she want to pass the exam የሚለውን እንመርጣለን ማለት ነው። ኦኬ 10ኛ they dash finish the project by Friday may have to might so may የምንጠቀመው ምንድነው ብለናል? ፐርሚሽን እና ለፖሲቢሊቲ ለሆነ ነገር ነው ብለናል። ስለዚህ 10ኛው question ደግሞ ምንም ፐርሚሽን ፖሲቢሊቲ የሚባል ሳውንድ የለውም። have to የምንጠቀመው yes ለዲዩቲ ለኦብሊጌሽን ለሩልስ have to እንጠቀማለን። ስለዚህ ሴንቴንሱ ዲዩቲ ነው ይሄ by Friday ፕሮጀክት እንዳላቸውና ማስረከብ እንዳለባቸው የሚነግረን ነው። ስለዚህ they have to finish the project by Friday by Friday ማይጨርሱ ከሆነ there is a consequence አለው። ስለዚህ consequence ያለው ነገር ግዴታ የሆነ ነገር ሩል የሆነ ነገርን በሴንቴንስ ውስጥ ለመግለጽ ወይ ደግሞ ሴንቴንሱ ያንን የሚናገር ከሆነ have to የሚለውን እንመርጣለን ማለት ነው። for the answer is have to። 11ን 12ን እናንተ ስሩት በምክንያት ሁሉንም በምክንያት እኛ እንዳስቀመጥ ነው እዚህ ላይ እንደተረዳችሁ ታርጋችሁ ጽፋችሁ በኮሜንት አስቀምጡልን። ሰብስክራይብ አድርጉ። ብዙ ይጠቀማሉ ከዚህ ፔጅ።